ልማታዊ ሴፍቲኔት ፕሮግራም ዋና ዓላማው የምግብ ክፍተት በመሙላት የቤተሰብ ጥሪትና የወል ጥሪት መገንባት ነው። በፕሮግራሙ የሚያሳትፋቸው ደግሞ የኑሮ ደረጃቸው ዝቅተኛ የሆኑ የማህበረሰብ ክፍሎችን ነው። የገንዳዋ ከተማ አስተዳደር ምግብ ዋስትና ልማታዊ ሴፍቲኔት ማስተባበሪያ ጽፈት ቤት የኑሮ ማሻሻያ ባለሙያና ተወካይ ኃላፊ የሆኑት አቶ ተቀባ ወለላው እንደተናገሩት እንደ ገንዳዋ ከተማ አስተዳደር በሴፍቲኔት የተደራጁ 779 በላይ አባወራና ማወራ መኖራቸውን ገልጸዋል። በአካባቢ ልማት ስራ የሚሰሩ አንደኛው ደረቅ ቆሻሻ አሰባሰብና አወጋገድ በከተማችን በተለዩ ሳይቶች የሚሰሩ ስራዎችን ደረቅ ቆሻሻ አሰባሰብና አወጋገድ ይህን ስራ ይሰራሉ። ሌላኛው አረንጓዴ ልማት ተግባር ነው። አረንጓዴ ልማት ተግባር በተለዩ ሳይቶች እነዚህንም የአረንጓዴ ልማት ተግባር ስራ እናከናውናለን። ሌላኛው የከተማ ግብርና ምቹ ሁኔታ መፍጠር፣ የቆሸሹ ቦታዎች ሊኖራሉ። ለአረንጓዴ ልማት ምቹ የሚሆኑ ቦታዎችን የተለዩ ቦታዎችን እነሱን በማጽዳትና ለአረንጓዴ ልማት ምቹ የማድረግ ሁኔታ እንሰራለን። ሌላኛው ተፋሰስ ስራ ወይም አፈርና ውሃ ጥበቃ ስራ ነው። ይህንንም ያው ከአጋር አካላት ጋር ግብርናዎች አሉ የሚመለከታቸው አፈርና ውሃ ጥበቃ እንዴት እንደሚሰራ ከሙያተኞች ጋር በመተጋገዝ አፈርና ውሃ ጥበቃ የሚሰራበትን ቦታ በመለየት እዛም ስራ ይሰራል። የመሰረተ ልማት ግንባታ አለ። ይሄ ማህበራዊ መሰረተ ልማት ግንባታ ለምሳሌ የጀመርነውን የሰራነውን ከዚህ በፊት ማሳየትም ይቻላል። ሻወር ሽንት ቤት ቀበሌ 01 ቀበሌ 02 እንደዚሁ ሻወር ሽንት ቤት በቀበሌ ቤት በሚኖሩ ግለሰቦች እንዲጠቀሙበት ሁለቱም ቀበሌ ላይ ሻወርና ሽንት ቤት ግንባታ ገንብተናል። ሌላ በተጨማሪ ገቢ ማስገኛ ስራ ላይ ተጠቃሚዎች እንዴት እናሰማራቸዋለን የሚለውም የራሱን የቻለ አንድ ተግባር ስለሆነ ተጨማሪ ስራስ ተጠቃሚዎች በዛ ተግባር ላይ ሆነው ጥቅም እንዲያገኙ ምቹ ሁኔታ እየፈጠርን ነው። ለውጥ አመጣ ብለን ስናስብ እንግዲህ ለውጥ ያመጣበት ምንም እርሻ አርሰው ማያውቁ ገቢ አግኝተው ማያውቁ ፈሪ የነበሩ ገቢ ሲያገኙ እሸት ከጓሮ ቆርጦ መብላትን ያክል ትልቅ ነገር የለም እና በቀሎ አምርተው ይዘው ሲመጡ በጣም ትልቅ ደስታ እየተሰማቸው ነው። እንደ መጀመሪያ ወደዚህ እርሻ አረሱ ብላችሁ ግንዛቤ ስትፈጥሩልን አልመሰለንም ነበር እና አሁን ደስ ብሎናል። ምክንያቱም ይሄው እሸት ቆርጠና መጣን በላን። ይሄው ለፍሬ በቅቶ ፍሬ ይዘን ወደ ቤታችን እህል ምርት ይዘን ወደ ቤታችን ገባን። ዛሬ ገበያ በተወደደበት ላይ ሰብልና ምርቶ ወደ ቤት ይዞ መግባት ትልቅ ነገር ነውና በጣም ደስ ብሎናል የሚል የነሱ የመንፈስ እርካታ ያገኙት ገቢ ተደማምሮ ለውጥ ነው ብዬ ነው ማስበውና መጀመሪያ ከገንዘብ ይልቅ አምሮ ላይ የተሰራ ስራ ትልቅ ለውጥ ነው ብዬ አስባለሁ። በሴፍቲኔት ከተደራጁት ከከተማው የማህበረሰብ ክፍሎች መካከል አቶ ሰጠይ ግርማይ ከመደበኛ ስራቸው የከተማ ግብርናን ምቹ ሁኔታን መፍጠር ተሰማርተው ከሚያገኙት ወራዊ ደመወዝ በተጨማሪ በትርፍ ሰዓታቸው በዶሮ እርባታ በመሰማራት የተሻለ የኑሮ ደረጃ እየኖሩ መሆናቸውን ይናገራሉ። ነገር ግንዛቤው ትምህርቱ ጥሩ ነው ለሚያውቅበት፣ ላልሰራበት ደግሞ ያው ዞሮ ፍሬ የለውም እና ምን ለማለት ፈልጌ ነው አሁን እኔ ከደሞዜ እንዲያውም እርሻ ብለን ጀምረን ከእርሻዬ ውጭ ቁጠባዬም አሁንም እየቆጠብኩ ነው። አሁን ፊት ለእርሻ አውጥቼ ነበር ከእንቁላሉ ግን አይሽጭ አሁን 5800 ብር ቆጥቤያለሁ። ሌላኛዋ አልማዝ ሞገስ በደረቅ ቆሻሻ አሰባሰብና አወጋገድ በተጨማሪ ሸቀጣሸቀጦችን በመሸጥ የተሻለ ኑሮ መኖሯንም ትናገራለች። ወደ ሴፍቲኔቱ ደግሞ አረንጓዴ ልማት አስገቡኝ። ከዛ በዛች ታሳቢነት እያረኩኝ በትርፍ ሰዓቴ ስራዬን እሰራለሁ። ጎመኔን፣ ድንቼን፣ ቲማቲሜን
እድሜ ለግበሬ የዱቤም ሆነ የምን ሆነ እየሰጡኝ እየሸጥኩኝ ያችን የገቢ ምንጭነን እንትን እያልኩኝ ቆቤንም እጥላለሁ፣ ልጆቼንም አሳድጋለሁ፣ ቤቴንም እመራለሁ። ከስራዬም ካላማዬም አልተደናቀፍኩ መዳለሁ። በሰፊው ወደ ስተፊቱን ያላማዬ ለልማት በደንብ በሰፊው አድርጌ ለመስራት ነው የምፈልገው። እንግዲህ ተጠቃሚ ነን። አቋማችን ወደ ስተፊቱ እንግዲህ መንግስት 3 ዓመት ያለነን ይዞን እየተነሳነ ነው። ምንም ችግር ቀን ገቢ እንግዲህ ቢያንስ ቁቤ 300 ብር ጥላለሁ። በአረንጓዴ ልማት ደግሞ የተሰማረውበት የእርሻ ቦታም ተሰማርቻለሁ። ደረቅ ቆሻሻም እና ያለው ምሰራ በእነሱ ምክርና በእነሱ ድጋፍ በምክራቸው የክህሎት ስልጠናና እንዴት ገንዘብ መቆጠብ አለባችሁ፣ እንዴት ፍላችሁ ማደግ አለባችሁ፣ በትርፍ ሰዓታችሁ መጠቀም አለባችሁ ብለው ባስተማሩና መንገድ እኔ ሂደት እያረኩ ነው። በቃ በእነሱ ተግባር ነው መጓዝ ያለ። ደስ ብሎኛል፣ ከመጠን በላይ ደስ ብሎኛል። ተወካይ ኃላፊው አያይዘውም በተግባራቸው ውጤታማ መሆናቸውንና በተቋሙ በሚገኙ ባለሙያዎችም ጭምር ክትትልና ድጋፍ እንደሚደረግላቸውም ተናግረዋል። ተቋም በጣም በሶስቱም ቀበሌ ማለት ነው 3 ቀበሌ ነው ያለ። በሶስቱም ቀበሌ 3 ሙያተኞች ተመድበን ክትትል እናደርጋለን፣ ድጋፍ እናደርጋለን። ከዛ ውጭ ደግሞ የህይወት ክህሎት ስልጠና ደግሞ አላቸው። በወር 1 ጊዜ የሚወስዱት በወር 1 ጊዜ ምክርና ድጋፍ ያገኛሉ። 30 የሆነ በአንድ ለ30 ቡድን አለ። በ30 የሆኑ በወር 1 ጊዜ የህይወት ክህሎት ስልጠና ይወስዳሉ። የህይወት ክህሎት ስልጠና ደግሞ ራሳቸውን ሊለውጣቸው የሚችል ትልቅ ትምህርት እንደሆነ የህይወት ክህሎት ስልጠና ምን እንደሚመስል ማሳየት እንችላለን።